የአድዋ ጦርነትን የተመለከተ ምናባዊ ትርክት። ይህ ወግ ልቦለዳዊ በሆነ መልኩ የአድዋን ጦርነት ይዘክራል። በዚህ ወግ ለአድዋ ጦርነት ምክንያት የሆነውን የኢጣሊያኖች ምኞት፣ ከጦርነቱ በፊት የነበረውን የአጼ ሚኒሊክ ጸሎትና የጸሎታቸውን ምላሽ ምናባዊና ልቦለዳዊ ገለጻ እናያለን። የኢጣሊያ ምኞት። ኢጣሊያ ኢትዮጵያን ለመያዝ የነበራት ምኞት እንደሚከተለው ይገለጻል። ይቺ በአፍሪካ ውስጥ የምትገኝ ሀያል ሀገር ከጥንት ጀምሮ በነጻነት የኖረች ናት። እጅግ የበዙ ስልጣኔዎቿም ለራሷ ሕዝብ የተደበቁ በእኛ ዘንድ ግን የታወቁ ናቸው። እኛ ከማንኛውም ሀገር በላይ ይቺን ሀገር የራሳችን ማድረግ እጅጉን እንፈልጋለን። ምክንያቱም እጅግ ተስማሚ መልክዓ ምድርና የአየር ሁኔታ፣ ማዕድናትን ጨምሮ የተትረፈረፈው የተፈጥሮ ሀብቷም ዝቀን የማንጨርሰው፣ በአውሮፓ ላይ ብቻ ሳይሆን በዓለምም እጅግ የተከበርን ሀያላንና ባለጸጋ የሚያደርገን ሀብቶች አሏትና እኛ ኢትዮጵያን ብንይዝ በታሪክም ተደፍራ ያልኖረችውን ሀገር የራሳችን በማድረግ ቀዳሚ ያደርገናል። ስልጡን ህዝባችንን በሀገሪቷ ላይ በማስፈር ከሮም የበለጠች ዘላለማዊ ግዛታችን እናደርጋታለን። ህዝቧ ስልጣኔን የማያውቅና የኛንም ሴራና ማንነት ያልተረዳ በመሆኑ በቀላሉ ልንገዛው እንችላለን ሲልም ባሪያችን አድርገን ውብ ሀገሩን የራሳችን መዝናኛ እናደርጋለን። ኢትዮጵያን መያዝ የሞትና ሽረት ጉዳይ ነው። ምክንያቱም ተፈጥሯዊ ሀብቷ ብቻ ሳይሆን ተነክታ በማታውቀው ሀገር ላይ የበላይነትን መቀዳጀት ሀያል የነበረውንና የፈረሰውን የሮማ አገዛዝ ወይም የሮማን ኢምፓየር በድጋሚ ማምጣት ነውና ለዚህም ስራችን በበቂ ሁኔታ የተደራጀው ጦራችንና መሳሪያችን ህልማችን በቀላሉ እንድናደርግ ያግዘናል። ሀገሪቱን ከያዝም በኋላ ታሪካዊ ቦታዎቿንና ስልጣኔዎቿን እናጠናለን። በዚህም የአውሮፓንና የቀደምት ኢትዮጵያውያንን ጥበብ በማቀናጀት ሌሎች ወዳጆቻችን የሆኑት እንግሊዝ፣ ፈረንሳይ፣ ስፔንና ፖርቱጋል ካላቸው ስልጣኔ በላይ ሰልጥነን የአውሮፓ ብቻ ሳይሆን የዓለምም ኮከብ እንሆናለን። ነገር ግን ሀገር ወዳድ የሆነው ንጉሳቸው መላችንን እንዳይረዳና ነገሮች ካሰብነው ውጪ ሆነው እንዳይከሽፉ መጀመሪያ በተንኮል ከዚያም በኃይል እንይዛቸዋለን። ኢጣሊያኖች ይህ ምኞታቸው አስክሯቸው ከኢትዮጵያ ጋር የውጫሌውን ስምምነት ሲያደርጉ ኢጣሊያ የኢትዮጵያ ሞግዚት መሆኗን ለመግለጽ 20 አንቀጽ ካለው ስምምነት በ17ኛው አንቀጽ ላይ ኢትዮጵያ ከሌሎች መንግስታት ጋር የምታደርገውን ግንኙነት በኢጣሊያ አማካኝነት ብቻ ማድረግ እንደሚገባት በኢጣሊያ ቋንቋ የተጻፈው የውል ሰነድ ላይ አሰፈሩ። ይህንንም የቅኝ ግዛት እቅዳቸውን ለመፈጸም ሆነ ብለው ያደረጉት ነበር። በኋላም ይህንን የተረዱት የኢትዮጵያው ንጉሠ ነገሥት አጼ ሚኒሊክ ነገሩ እንደማይሆንና ውሉ ላይ የተፈጸመውን ስህተት ቢያስረዱም ከኢጣሊያ ግን ቀና መልስ ተነፈጋቸው። ይህም ያስቆጣቸው ንጉሠ ነገሥት አጼ ሚኒሊክ ወደማይቀረው የአድዋ ጦርነት ተጋበዙ። ከጦርነቱ አስቀድመው ግን አጼ ሚኒሊክ በትካዜ ውስጥ ሆነው ወደ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በመግባት የሚከተለውን ጸሎት ጸለዩ። የንጉሠ ነገሥት አጼ ሚኒሊክ ጸሎት። አጼ ሚኒሊክ በቅዱስ ጊዮርጊስ ቤተክርስቲያን በውስጠኛው ክፍል በመንበሩ ትይዩ ሆነው ልባቸው በሐዘን ተሰብሮ ኮፍያቸውን አውልቀውና አይኖቻቸውም ቀና እንዲሁም ሰበር እያሉ እንባን በፊታቸው እየገነፈለ ከጉልበታቸው በርከክ ብለው እንዲህ ሲሉ አምላካቸውን ለመኑ። ጌታዬና ንጉሴ ልዑል እግዚአብሔር ሆይ በሕዝብ ላይ ገዢ አድርገህ ስትሾመኝ በመልካምነትህና እኔም ሳይገባኝ ነው። በንጉስነት ባለውበት ጊዜ ለረዳኸኝ እርዳታ ሁሉ እጅጉን አመሰግናለሁ። ጌታዬ ሆይ ምንም እኔ ለሕዝብ ንጉስ ብባል በአንተ ፊት ግን ጎስቋላ ባሪያ ነኝ። ጌታዬ ይህ ኢጣሊያ ወዳጅ ብለን ብናቀርበው እርሱ ግን ደባብ መርዙን ደብቆ ያጠቃን ዘንድ ከደጃፋችን ቆሟል። ሕዝብን ለስልጣኔና ለእውቀት ለማጥቃት በተነሳሳውበት ጊዜ ይህ ጠላት ክፉ ፈተና ሆነብኝ። ወትሮም ሀገራችንን የጠበቅክ አንተ ነህና ዛሬም ችላ አትበለን። ይህ ኢጣሊያ በአገዛዜ ዘመን መጥቶ የታሪክ ተወቃሽ ሆን ዘንድ ፈተነኝ። ሀገሬ በዚህ ነቀዝ ተበልታ ሕዝብ በቅኝ ቢገዛ ኢትዮጵያ በታሪኳ ለመጀመሪያ ጊዜ በእኔ ዘመን በመደፈሯ በታሪክ ስሜ ይጠፋል። እኔም ሞቼ ነፍሴ ረፍትን አታገኝም። እኔ ግን የምለምንህ ስለ ስሜም አይደል፣ ይልቅስ ይህ ምስኪን ሕዝብህ በማያውቀው ባዕድ ባሪያ ሆኖ ከሰውነት ተራ መውጣቱን ያሳዝነኛል እንጂ እኔ የምመካበት የኢጣሊያ አይነት ወታደር የለኝም። ሕዝቡን በብዙ ፈተና የተሰቃየና ለፍልሚያ የሚሆን ቁመና የሌለው ነው። ስለዚህ አቤቱ ሕዝብህን አስብ፣ ሕዝብህን ከክፉ ጠላት አድን። ኢጣሊያ ባልደረስንበት ደርሶብናልና ባልነካነው ውስጣችንን ወግቷል። አሁን ደግሞ
ሀገሬ ድረስ መጥቶ የቃል ኪዳን ሕዝብህንና ታቦትህን ሊደፍር እየተዘጋጀ ነው። እመብርሃን አንቺም የአስራት ሀገርሽን አትርሺ። ሕዝብሽን ከመከራና ከስቃይ ታድኚው ዘንድ ጡትሽን ባጠባሹ ልጅሽ ለምንሻለሁ። እኔስ ሀገሬ ትዳን እንጂ ከዚያ ወዲስ በሞትም አይቆጨኝ። ነገር ግን እመብርሃን የታሪክ ተወቃሽ አታድርጊኝ። የአባቶቼን አደራ እንዳልበላ የክፉም ስንቅ እንዳልሆን አንቺ እርጂኝ። ጌታ ሆይ መቼስ በቀራንዮ የተሰቀልከው ለኛም አይደል? ያኔ ከበደል አንጽተናል። ዛሬ ደግሞ ከጠላቶቻችን በትር አድነን። እኔ ፍጡርህን የማከብር ሰው ነኝ። ጠላት የሆነብንን ኢጣሊያን ያሸነፍን እንደሆን ምርኮኞችህን አልነካም። ይልቅስ ወደ ሀገራቸው ሸኛቸዋለሁ። የሰው ልጅ አንተ ዋጋ እስክትከፍልለት ድረስ ክቡር እንደሆነ አውቃለሁና ማርያምን ብያለሁ፣ ከጦርነት የተረፉትን አልነካብህም። አንተው እንደወደድክ አድርጋቸው እንጂ። የሀገሬ ጠባቂ ወዳጄን ጀግናው ቅዱስ ጊዮርጊስን ይቆምልን ዘንድ እንድትልክልን እለምናለሁ። እርሱ ቀድሞም ጀግናና ፍትህ አዋቂ ቆራጥም ነውና እርሱን ላክልኝና ሕዝብህን ያጀግን። እርሱ አይደለም ለኢትዮጵያ ጠላት ለዓለም የሚበቃ ኃይል አለውና። እንግዲህ ጌታዬ በበጎ ሸኘኝ። ሕዝብህን እንዳላስጨርስ ብልሃቱን እንዳልደክም ብርታቱን ስጠኝ። በሰላም ያዋልክ በሰላም አሳድረኝ። አጼ ምኒልክ ይህንን ጸልየው እንዳበቁ ውስጣቸው በሰላም ልባቸውን በጀግንነት ተሞላ። ቀጥለውም የሚከተለውን አዋጅ ለሀገሬው ሰው አስነገሩ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛሁ። ከእንግዲህ ብሞትም ሞቴ ሁሉም ነውና ስለኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም ሀገር የሚያጠፋ ሃይማኖትን የሚለውጥ በፊት እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ካሁን ቀድሞ የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለምሽትህ ለሃይማኖት ስትል በሐዘን እርዳኝ። ወስልተ የቀረ ግን ኋላ ትጣላኛለህ፣ አልምርህም። ማርያምን ለዚህ አማላጅ የለኝም። የአጼ ምኒልክ ጸሎት ምላሽ። የአጼ ምኒልክን ጸሎት ተከትሎ የሕዝባቸው ልብ በጀግንነት ተሞላ። በጦርነትም ኃይልን ተቀዳጁ። ቅዱስ ጊዮርጊስ በተላከው መሰረት የኢትዮጵያ ወታደር ጎን ግፍን፣ ቅኝ ግዛትን፣ ጭቆናንና ተንኮልን ለመፋለም በነጭ ፈረሱ ላይ ተቆናጦ ቆመ። ለተፋላሚዎቹም በግልጥ እየታየ በማስደንገጥም ጭምር ጣላቸው። ንግስት እቴጌ ጣይቱ ብጡል ብልሃትን አፈለቁ። ታቦታት ተሰለፉ። ጦርነቱም በቅዱስ ጊዮርጊስ ዕለት በኢትዮጵያ አሸናፊነት ተጠናቀቀ። ንጉሠ ነገሥት አጼ ምኒልክም በቃላቸው መሰረት ለምርኮኞች ምህረትን አደረጉ። በዚህም ጦርነት እውነት ሐሰትን፣ ደግነት ክፋትን፣ መልካምነት ተንኮለኝነትን፣ ትትና ትዕቢትን፣ ፍቅር ጥላቻን አሸነፉ። የአሸናፊነቱም ኃይል ቅኝ ገዢዎችን አንገት ሲያሰብር፣ ተገዢዎችን ደግሞ የግፍን ወዳቂነት የነጻነትን ኃያልነት አስገነዘበ። በዚህም ከኢትዮጵያ ተነስቶ የተቀጣጠለው የነጻነት ችቦ መላውን ዓለም አዳረሰ። ለብዙዎች የነጻነት ትግልም መሰረት ሆነ። ስለዚህ አድዋ የስጋዊ ጦርነት ብቻ ሳይሆን የመንፈሳዊ ጦርነት ድል አድራጊነትን ተበሰረበት። የጀነራል ባራቴሪ ትዕቢት በምኒልክ ትሕትና ተሸነፈ። ባለጥሩሩንና ባለመሳሪያውን ኢጣሊያንን በባዶ እግሩ የሚሄድ እዚህ ግባ የማይባል መሳሪያ የያዘ ሕዝብ አሸነፈው። ይህ የጦርነት ውጤት ለግፈኞች አደም መግዛትን፣ ለመልካም ሰዎች ደግሞ የመልካምነትን ብርታት ያስተምራል። እኛም በአእምሯችን ከዘመተብን የኢጣሊያ ምሳሌ ከሆነው ግፍ፣ ትዕቢትና ከንቱን መውደድ የቅዱስ ጊዮርጊስ አምላክ የምኒልክን በመሰለ ትሕትና ተሞልተን እንድናሸንፍ ይርዳን።